ስማ ጂም ሄደ 2 ዳምቤል ስላነሳ ብቻ ማታ አልጋ ላይ እንደ ሽባ ሆነ እንዳትቀር። በማግስቱ ጡንቻህን በህመም ተቆልፎ ዋይ ዋይ እያልክ በደረትህ ከመጎተትህ በፊት እነዚህን 8 ጨካኝ የጂም ህጎችን እወቅ። አንደኛ፣ ዋርማፕ አድርግ። ዘለ አትዘፈዘፍ። ጂም እንደገባ ወዲያውኑ ከባድ ብረት ላይ አትለጠፍ። ጡንቻህ ሳይሞቅና ሳይዘጋጅ ብረት ከጨበጥክ ይባንናል፣ ይቀደዳል። ከዚያም ለሳምንታት በህመም ትሰቃያለህ። ከመጀመሪያ በፊት ቢያንስ ለ10 ደቂቃ ሰውነትን በደንብ አሙቀው። ያ የሰነፍ ጭንቅላት ሳይሞቅ ብረት ላይ ከተተከለ ግን ጡንቻህ ተቆልፎ ማታ አልጋ ላይ መቅረት በፍጹም አይቀሬ ነው። ስለዚህ አሁኑኑ መሮጥ ጀምር። ሁለተኛ፣ ውሃ ጨልጥ። የደረቀ እንጨት አትሆን። ጂም ውስጥ እየሰራ ውሃ የማጠጣ ደረቅ ከሆንክ ጡንቻህ መድረቁና መቆለፉ አይቀርም። ፈሳሽ በሰውነት ውስጥ ሲያንስ ማግስቱ ላይ የሚሰማ የጡንቻ ህመም እጥፍ ሆኖ ያሰቃያል። በየስፖርቱ መሃል ውሃ እየተጎነጨ ሰውነትን በደንብ አረጥበው። ውሃ ሳጠጣ ብረት ብትገፋ ግን ኩላሊትም ጡንቻህም አብረው አበቃን ብለው በቁም የሥራ ማቆም አድማ ያደርጋሉ። ሶስተኛ፣ ፎርምን አስተካከል። አትቅለሰለስ። ሰው ፊት ለመፎከርና ክብደት ለማንሳት ብለ ፎርምን አበላሽተ አትወዛወዝ። አወዳደቅህና አነሳስህ ልክ ካልሆነ ወገብ ወይም ትከሻይ ተናግቶ ይወልቃል። ያኔ የጡንቻ ህመም ሳይሆን የሆስፒታል አልጋና የዊልቸር ኑሮ ነው የሚጠብቅ። ክብደቱን ቀንስና በአግባቡ ስራ። ጀርባህን አጣጥፈ ብረት ካነሳ ግን በኋላ በዘንቢል ነው የምትታፈሰው። ኩራትን አቁም። አራተኛ፣ ፕሮቲን ቀጥቅጥ፣ አትራብ። ስፖርት ሰርተ ከወጣ በኋላ የምትበላውን ካጣ ጡንቻህ ያገኘውን ሰባብረው ራሱን እየበላ ይደክማል። ከባድ ስራ ከሰራ በኋላ እንደ አሳ፣ እንቁላል ወይም ባቄላ ያሉ ፕሮቲን ምግቦችን በአስቸኳይ ወደ ሆድ ክተት። እሱ የተጎዳውን ጡንቻ ቶሎ ይጠግንልሃል። ይህንን ትተ በባዶ ሆድ ብተኛ ግን ማግስቱ ጠዋት ከአልጋ መነሳት አቅቶ እንደ ህፃን ልጅ ታለቅሳለህ። አምስተኛ፣ እረፍት ስጥ። ማሽን አይደለም። በቀን 24 ሰዓት ጂም ውስጥ ተዘፍስፈ በመኖር ብቻ ትልቅ ጡንቻ አይመጣም። ጡንቻ የሚገነባው የሚድነው ማታ በሰላም ስተኛ ነው። በቂ እንቅልፍ ካላገኘ ሰውነትህ ህመሙን መቋቋም ያቅተዋል። በየቀኑ ሳታርፍ ብረት የምትኩን ከሆነ መጨረሻ መዛልና መሰባበር ብቻ ነው። ቢያንስ በቀን 8 ሰዓት ተኛ፣ አለበለዚያ ስፖርት ለበሽታ ነው የሚሆን። ስድስተኛ፣ ስትሬቺንግ አድርግ፣ አትሽሽ። ስራህን እንደጨረስክ ወዲያውኑ ቦርሳህን ይዘህ ሮጠ አትውጣ። የተሸማቀቀውና የጠነከረውን ጡንቻህን ለማላላት ደም እንዲዘዋወር ለማድረግ ስትሬች በደንብ ስራ። ይህንን ካላደረግ ጡንቻህ እንደ ድንጋይ ደርቆ ይቀራል። ማግስቱ ጠዋት ጫማህን ማሰር አቅቶ ስትጎነብስ ወገብህ ተቆልፎ ዋይ ስትል ሰሚ የለም። ስለዚህ ሰውነትን ሳታዝረጋ በፍጹም እንዳትወጣ። ሰባተኛ፣ በሰገነት አትጀምር፣ ደረጃ በደረጃ ሂድ። ገና ጂም ከመግባት ሆኖ 100 ኪሎ ለመግፋት አትግፋ። ጉልበትህና ጅማትህ ያንን ከባድ ክብደት መሸከም አይችሉም። በትንሹ ጀምረ በየሳምንቱ በጥቂት ጨምር። በአንዴ በትልቅ ብረት ላይ ከተንጠላጠልክ ግን ጅማትህ ተበጥሶ በኦፕሬሽን ቢላዋ መርፌ ስትሰፋ ታያለህ። ሰነፉላ ያንን አላስፈላጊ ኩራትን ትተ ዛሬውኑ በልክና በአቅም ብቻ ስራ። ስምንተኛ፣ ማግኔዥየም ተጠቀም። ጡንቻህ በቁርጠትና በከባድ ህመም እንዳይሰቃይ ማግኔዥየም ያላቸው ምግቦች፣ ሙዝ፣ የዱባ ፍሬ መብላት አለብን። እሱ የጡንቻችን መኮማተር ጨርሶ ያስቀራል። ይህን ሳታደርግ ቀርተ ማታ እግር እየተኮማተረ ሲያስጨንቅ ምን ሆኜ ነው አትበል። አሁኑኑ አመጋገብን በአግባብ አስተካከል። አለበለዚያ በሚቀጥለው ሳምንት ጂም መሄድን በገዛ እጅ ትረግመዋለህ።